ከትላንት ጀምሮ ደስ የሚሉ ነገሮች ይዘውልን እየመጡ ነው። እንግዲህ በዚሁ ይልመድባችሁ እያለን አላዛርና ትንሱ ታርቀው እንግዲህ ትንሱ ቤት እንደምትገባ አጠቃላ በቃ ልብሶቿን ይዛ ቤት እንደምትመጣ ተስፋ እናረጋለን። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝት ይበልልኝ። አዳዲስ የምትመጡ እህት ወንድሞቼ እንኳን ደህና መጣችሁ። ነቻላሊ አዲስ ከሆናችሁ ሰብስክራይብ ማድረጋችሁና ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ። ቻናሌ ቀዝቀዝ እያለ ስለሆነ የምትችሉ ቅን የሆናችሁ ሼር እያደረጋችሁ እያልኩኝ ያው ዛሬ ደስ ብሎኝ ነው ከትላንት ጀምሮ ማለት ነው ቡርቅቅ እያልኩባችሁ ነው የምመጣው ማለት ነው። ያው ረመዳንም ስለሆነ ብዙ ሰው እንግዲህ ቪዲዮ ለማየትም አይመችም። እግዚአብሔር ይርዳችሁ ለሁላችሁም፣ እግዚአብሔር ያግዛችሁ። የረመዳን ስራ በጣም ነው የሚያደክመው ከኢትዮጵያ ውጪ ያለ ነው እህት ወንድሞቼ ማለት ነው። ትንሱ እኔ እርጉዝ መሆኗ እውነት ለመናገር በጣም ተጠራጥሬት ነበረ። ምክንያቱም ስታወራ ራሱ በጣም ድክምክም እያላት ነበረ የምታወራው ብዙ ጊዜ ማለት ነውና ያው እነሱ ይፋ ስላላወጡት እኛ ስለምን ቤት ነን በሚለው ነው ዝም ያልነው። እንግዲህ ትንሱ አርግዛለች እርግጠኛ ነኝ። ትንሱ ራሱ አላዛር ይሄ ሁሉ እናትየው ስታረግ እንደዚህ አይነት ሚስጥር ስለምታቅ ነው። ያው ለልጄ የሚባል ነገር አለ አይደል? ለልጄ ስል መታገስ አለብኝ የሚባል ነገር አለ ማለት ነውና እንደዚህ አይነት ሚስጥር ስለምታቅ ይመስለኛል ይሄ ሁሉ መስዋዕት እያደረገች ያለችው ማለት ነው ትዳሯ ላይ። ያው እናትየው እንደዚህ ስታረግ ማሚ ማለት ነው እንደዚህ ስሰራ፣ አላዛርም ደግሞ እንደዚህ አንዴ ሰው አውሬ እኮ እያረገው ነበረ። በነገራችን ላይ እንዴት አድርጎ እንደሚያመናጭቃት እንደነበረና በእንደዚህ አይነት ውሳኔ ያልወሰነችው እርግጠኛ ነኝ እርጉዝ መሆኗ ስታቅ ነው። ምክንያቱም በቃ እርጉዝ ከሆናችሁ ምን ማድረግ አትችሉም፣ የእግዚአብሔር ስጦታ ስለሆነ እልል ብላችሁ መቀበል ስላለባችሁ ማለት ነው። ትንሱ ላንቺ እኛ በጣም ደስ ብሎናል። እንግዲህ እርጉዝም ከሆንሽ ማለት ነው። ግን ሰውነቷም ፊቷ ምናምን ከሳ እንጂ ሰውነቷ በጣም እየጨመረ ነው እና በደንብ ታስታውቅ ነበረ። ከዚህ በፊት ግን እኮ እርጉዝ ናት ብለው እኮ ቪዲዮ ሰርተውልን ነበረ። ፕራንክ ነው እንዴ? እሱን ቪዲዮ ጨርሻ ላይ ይወጥም ወይስ እንዴት ነው? ማሚ ጋር እያለች ማለት ነውና እርጉዝ ናት ምናምን እኮ ብለውን ነበር አይደል? ትዝ ይላችኋል። ስለዚህ እርጉዝ በመሆኗ እውነት ለመናገር እኛ በጣም ደስ ብሎናል። ትንሱ እንኳን ደስ አለሽ፣ እንኳን ማረገሽ። ይህ የታደለ ሰው ነው የሚያገኘው። እውነት ለመናገር ልጅ እድለኛ የሆነ እግዚአብሔር ከሱ ጋር የሆነ እግዚአብሔር የባረከው እግዚአብሔር የመረቀው ነው ልጅ የሚያገኘው። በነገራችን ላይ ሌላው እግዚአብሔር አልመረቀውም አላደለውም ማለት አይደለም። ብቻ በቃ ጸጋ ነው። ልጅ መውለድ ትልቅ ስጦታ ነው። ምክንያቱም ልጅ እናንተ ሰርታችሁ እንደ ጭቃ ቡክታችሁት አይደለም የሚመጣው። በቃ ከላይ የሚሰጣችሁ ነገር ነው። በምንም በሚሊየን ዋጋ ብትከፍሉ የምታመጡት ነገር ስላልሆነ በቃ በምድር ላይ ከስጦታዎች ሁሉ የሚበልጥ ልጅ ነው ማለት ነው። እና ትንሱ እንግዲህ ለትዳራችሁ አንድ የመሆን እንደው ምክንያት ይሆናል ብዬ ነው ማስበው። ልጅ ሲመጣ ያው ቤት ይደምቃል። ለትዳርም ደግሞ አንዱ ምክንያት ሆኖ ምናገኘው ልጅ ነው። ልጅ ሲወለድ ነውና ትዳራችሁ የሚሞቀው ቤታችሁ የሚሞቀው ማለት ነው። እና እንኳን ደስ አለሽ። ሌላው ደግሞ በቃ ማሚ ከህይወታችሁ ስለወጣች እውነት ለመናገር ደስ ብሎናል። እውነት ደስ ብሎናል። እንደው እንዲ ካሁን በሩ አንኳኳችሁ፣ ካሁን መጣችሁ፣ ወይኔ ገባች እያልኩኝ እውነት ቪዲዮ ያለቀ ማለት ነውና ደስ ብሎኛል። በቃ በመሃላችሁ ስላልመጣች ስላልተገኘች ያው ነገ መምጣቷ አይቀርም እንግዲህ የአዲስ አበባ ለቃ እስካልወጣች ድረስ ግን ሆኖ ማለት ነው ዛሬ ካሁን በቃ በራንኳኳች። እኔ አላቅም እንግዲህ እንዴት እንደሆነ አላቅም። አንዳቸው አንድ በር ሲገቡ አንዳቸው አንድ ሲመጡ ማሚ ካጠገባቸው አጠፋም በቃ ከኋላቸው አጠፋም እንደ እንትን ማለት ነውና እየጠበቅኩኝ ነበረ። ካሁን አንኳኳች። ወይኔ በቃ ካሁን በቃ ትንሱ አለቀሰች። ወይኔ ለምን መጣው አለች እያልኩኝ ቪዲዮ ማሚ ሳትመጣም አለቀ ማለት ነውና በጣም ደስ ይላል እውነት። በቃ እንደዛ አይነት ሰላማዊ ህይወት፣ ሰላማዊ ትዳር፣ ሰላም የሆነ ቤት ስትኖሩ እንዴት ነው ደስ የሚለው። አላዛር እስከ ዛሬም ድረስ
እናት ናት። አዎ መከበር አለባት። በምትከበር ነገር ደግሞ ለይቶ ማወቅ አለበት አላዛር ራሱ ማለት ነው። እና እስከ ዛሬ ድረስ በዚህን ደረጃ እናቱን እንደዚህ ቢያደርግ በዚህን ደረጃ እንግዲህ አናት ላይ ፊት አትልም ነበረ ማሚ ማለት ነው። እና አሁን ደግሞ እኛ ከተወቻቸው እኛም ስለሷ አናወራም። ምክንያቱም እናት ናት፣ ምንም ቢሆን እናት ናት። የእናትነት ክብር እንሰጣታለን። እነሱን አላዛርና ትንሱን ከተወቻቸው እኛም እንተዋታለን። በቃ እናነሳ ቪዲዮ ከለቀቀች እናይላታለን፣ ኮሜንት እንሰጣታለን። ጸባዩን አስተካክላ ከመጣች ማለት ነው። ግን በዚህ ደረጃ የምትበጠብጣቸው ከሆነ አሁንም ደግሞ ድጋሚ መጥቼ ህይወታቸው ውስጥ ገብቼ እበጠብጣለሁ ካለች እንግዲህ ማሚ የሚጠብቅሽን ያው አስበሽበት መምጣት አለብሽ ማለት ነው። ስለዚህ አላዛር በዚሁ በርታ እስቲ ይልመድብህ፣ እንደዚህ አይነት ነገር ይልመድብህ። ወንድ ሁን፣ በቃ ወንድ ሽተት ትዳር እንደያዙ ወንዶች ሁን፣ በቃ ትዳርህን ምራ። እኔ አላቅም ያለ እናትህ ደም ስር የሚሰራ አይመስለኝም ነበረ። እንግዲህ ዛሬ ያለ እናቱ መጣ፣ እልል ብለንም እናመሰግነዋለን ማለት ነውና ስለዚህ እናትን እንደዚህ ከህይወትህ ውልቅ አድርገህ አስወጣት። ውልቅ እንድትል አድርጋት። አሁን በኋላማ በቃ ልጅም ሊመጣልህ ነው፣ የልጅ አባት ልትሆን ነው። ትንሱ በጣም ደስ ይላል። እውነት እኛ ስለናንተ በጣም ደስ ብሎናል ማለት ነው፣ በጣም ማለት ነው። እንግዲህ ትንሱ ባለፈ ታውቃላችሁ ፌንት ነቅላ ሆስፒታል ነበረች አይደል? ያው የዛኔ ታውቃለች ብዬ አስባለሁ። በነገራችን ላይ ሆዷ ራሱ በደንብ ያስታውቃል። እሷ ቦርጭ የለባት ምናምን ነገር በፊት እንደምታውቁ ማለት ነው። አሁን ግን ቦርጯ ራሱ ውጥት ንፍት ብሏል ማለት ነው። እና እሷ አሁን እኔ ምንም አይደለም ጨጓራ ነው ምናምን የምትለው ማለት ነው። አውቃለች እሷ እርጉዝ እንደሆነች ታውቃለች። ገባችሁ? ያው ላላዛር ይነገረው አይነገረው እንግዲህ ነገ እናውቃለን፣ በነገ ቪዲዮአቸው ማለት ነው። ግን ትንሱ ባለፈ እንደውም ፌንት ያስነቀላት እሱ ይመስለኛል። ያው አንዳንዴ እርግዝና የሚከብድበት ሰው ስላለ ማለት ነው። የሁሉም እርግዝና አንድ አይደለም። አንዳንዱ ምንም ሳይመስለው አርግዞ ይወልዳል። አንዳንዱ ደግሞ ወይ 6 ወር እስከሚሞላው ወይ 3 ወር እስከሚሞላው ድረስ በጣም ህመም አለው በጣም ማለት ነውና ይመስለኛል እንግዲህ አሁን ትንሱ ቢያንስ ስንት ወር ይሆናል ብላችሁ ታስባላችሁ? ለማንኛውም ስንት ወር ይሁናትም አይሆናትም ፈጣሪ አምላክ በሰላም እንዲከላከላት ጸሎት ማድረግ ነው። ግን ያው አላዛር አያቅም ብላችሁ ታስባላችሁ? ትንሱ እርጉዝ መሆኗን አላቅም። እንግዲህ እነሱ ለቪዲዮም እኛም ሊሸውዱ ሊሆን ይችላል፣ አይታወቅም። ሆኖም እውነት ሆኖ ትንሱ ልጅ መኖሯ እኛ ለነሱ በጣም ደስ ብሎናል። እንኳን ደስ አላችሁ ትንሱና አላዛር ማለት ነው። ለማንኛውም ነገም ከነጎዳም ያለው አላዛር በዚሁ ቀጥል፣ እንደዚሁ ቆፍጠን በል፣ እንደ ወንድ ሆነ። እሺ ቆፍጠን ብለ ትዳርህን እንደዚህ በፍቅር ምሩ። እንግዲህ ቤታችሁ ሙሉ ያደርግላችሁ፣ ሰላማችሁ ብዝት ይበል። ውድ ቤተሰቦቼ ለቻናሌ አዲስ የሆናችሁ አሁን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ስታዩ ደግሞ ላይክ ማድረጋችሁን እንዳትረሱ እያልኩኝ ለዛሬ ቪዲዮ በዚሁ አበቃለሁ። በሌላ ቪዲዮ እስከማገኛችሁ ሰላማችሁ ብዝት ይበልልኝ። ቻው